አሜት ምንድን ነው? አሜት በብዙ መንፈሳዊና ስነልቦና ትንተናዎች እንደሚናገሩ ከሆነ ከተራ ንግግር ባለፈ ከአጋንንታዊ አሰራር ጋር ቀጥታ ይያዛል፣ ይገናኛል ማለት ነው። በሌላ በኩል ደግሞ የቤተክርስቲያን አባቶች ሊቃውንተ ቤተክርስቲያን አሜት እንደ ነፍሰ ገዳይና የዲያብሎስ ምግብ ነው ብሎ ይተረጉማሉ። በሌላ በኩል ደግሞ አሜት ከአጋንንታዊ አሰራር ጋር የሚገናኙበት ሶስት ምክንያቶች ይኖራሉ። እነርሱም አንደኛ ማለያየት ነው፣ ሁለተኛ የወንድሞች ከሳሽ ነው፣ ሶስተኛ ደግሞ የሞትና የጥላቻ መንፈስ ነው ይላል። አንደኛ ላይ መለያየት ያልነው ላይ ዲያብሎስ ማለት በግሪክ ቋንቋ ሲሆን ትርጉሙ ከፋፋይ ከሳሽ ማለት ነው። ሰውን እያከፋፈለ ሰውን እያባላ የሚኖር ማለት ነው። ዛሬም ዲያብሎስ በሰው ላይ አድሮ በየትኛው መቅጣጫ በየትኛው መንገድ በየመጠጥ ቤት በየጫት ቤት ቁጭ ብለው ራሱን በብርጭቆ ውስጥ ጥደው ሰውን ሲያማ ሰውን ሲከስ ሰውን ያለምንም ምክንያት በውሸት ወደ እስር ቤት ሲወረውር ይውላል ማለት ነው። በሁለተኛ ደረጃ ደግሞ የወንድሞች ከሳሽ ይላል። ይህንንም ራእየ ዮሐንስ ምዕራፍ 12 ከቁጥር 10 ላይ የወንድሞች ከሳሽ ብሎ ይጠራል። እንግዲህ አሜተኛ ሰው በሰዎች ላይ ነገር እየፈለገ ምክንያት እየፈለገ ወንድሙን እየከሰሰ ወንድሙን የሚጠላበትን ምክንያት እየፈለገ ሰዎቹን እየከሰሰ ይውላል ማለት ነው። እንግዲህ እንደሚታወቀው በዘመነ ብሉይ ለ5500 ዘመናት ዲያብሎስ ከሳሻችን ነበር፣ ጠላታችን ነበር፣ ረግጦ ይገዛን ነበር። ዛሬም ይህ ዲያብሎስ በሰው ላይ አድሮ ከሳሽ ሆኖ አሁንም እየከሰሰን ይገኛል ማለት ነው። ወንድሙን እየከሰሰ ወንድሙን እያማ ወንድሙን ወደ እስር ቤት እየወረወረ በውሸት እያስመሰለ ወንድሙን የሚገድል ማለት ነው። እንግዲህ ወንድም ከሳሽ ማለት ነው። ስለዚህ በሶስተኛ ደግሞ የሞትና የጥላቻ መንፈስ። ይህንንም አንደኛ ዮሐንስ ምዕራፍ 3 ከቁጥር 15 ላይ የምናገኘው አንድ ቃል አለ። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ዛሬ ወገኖቼ ሁላችሁ ይህንን ቃል የምትሰሙ ዛሬ ወንድሙን የሚጠላ ዛሬ በየመጠጥ ቤት ቁጭ ብለው ራሱን ብርጭቆ ውስጥ ጥደው ሰውን የሚከስ ወንድሙን የሚጠላ በጥላቻ የሚነሳሳ ምንም ያላደረገውን ንጹህ ሰው በሐሜት ስንቱን ጎርተን ይሆን? ስንቱን ጠልተን ይሆን? ስንቱን ወደ እስር ቤት ወርውረን ይሆን? ስንቱን በድለን ይሆን? ስንቱን ከቤቱ እንዳይወጣ አድርገን ይሆን? ስንቱ ተሸማቆ ፈርቶ በሐሜት ምክንያት ጣታችንን ስለምንቀስርበት ከቤት እንዳይወጣ ስንቱን አድርገን ይሆን? ስንቱን በድለን ይሆን? ስለዚህ ማየት አለብን። አሜት ጉዳት እንጂ ጥቅም የለውም። አሜት ሰውና ሰውን ያፋጃል፣ ሰውና ሰውን ያለያያል፣ ጓደኛሞችን ያጣላል፣ ቤተሰብ ውስጥ ቅራኔን ይፈጥራል፣ እምነት እንዳይኖረን ያደርጋል፣ እምነትን ያደቃል፣ ሰውና ሰው እንዳይተማመን ያደርጋል። አሜተኛ ሰው በገንዘብ ተገዝቶ በሀገር እየዞረ በሕዝብ መካከል እየዞረ ሰውና ሰውን ሲያጣላ ይውላል። ይሄ ተገቢ አይደለም። እግዚአብሔር ይፈርዳል። እግዚአብሔር ፈራጅ ነው። ያለምንም ያለ ኃጢአት የሰውን ስም አናንሳ። የሰውን ስም ያለምንም ምክንያት ያለምንም ስራው ለምን ሰውን እንገላለን? ስንቱ ይሆን ያለ ምክንያት ያለ ስራው በሐሜት የሞተው? ስንቱ ይሆን ራሱን ያጠፋው? ስንቱ ይሆን በቤቱ በሩን ዘግቶ እያለቀሰ እያዘነ እየዋለ ያለው? ወገኖቼ ይህ ስህተት ነው። ፈራጁ እግዚአብሔር ነው፣ ሰው አይደለም። አንፍራ፣ አንሸማቀቅ። ኃጢአታችን ስራችን ለፈጣሪ እናሳውቀው። ለፈጣሪ እንስጠው። ንስሐ እንግባ። ተሸማቀን ቤት ውስጥ እያለቀሰን አንውል። ራሳችን አናጥፋ። ከዚህ በፊት አይታችሁ ከሆነ በሐሜት ምክንያት ራሳቸውን ያጠፉ ብዙ ወገኖቻችን አሉ። ከዚህ በኋላ ግን አያስፈልግም። ሰው ያጠፋል፣ ሰው ንጹህ አይደለም። ነገር ግን ንጹህ የሚያደርገን ንስሐ ገብተን ስጋ ወደሙ ተቀብለን ከእርሱ ፊት ኃጢአታችን ስንናገር ግን ንጹህ እንሆናለን።